እና ምድር 7 ክፍሎች ማለት የሰባቱ ሰማያት ሳይሆን 7 ክፍሎች አሏት ይባላል። አንደኛው የብሄሞት መኖሪያ፣ በመቀጠል የሌዋታን፣ በመቀጠል በድምጽ የሚገሉ አራዊት የሚኖሩበት ሶስቱን ያዘ። በመቀጠል የውሽንፍር ወይም ውርጭ፣ የብርድና የእሳት አንድ የምትቀረው ምንድን አሁን የምንኖርባት ምድር ናት። ሁሉንም እንጥቀስ። ምድር ማለት እኛ የምንኖርባት ምድር ናት። ብዙም ገለጻ አያስፈልግም። ዩኒቨርሳችን ጠቅላላ አድርገው ነው። በመቀጠል እሳት የምትገኝበት እሳታማ የሆነ በጣም ከሙቀቱ ያልተለየው ብርድ የሚባል ቦታ የሌለበት ሲሆን ብርድ ማለት በቃ እንደዚህ የሚያስቀር በጣም ሲሆን ውሽንፍር ደግሞ ውሽንፍርና ብርድ ታውቃላችሁ። ውሽንፍር ማለት እንደዚህ የሚጋረፍ ነው። ብርዱ የብርድ ዓለም እንደዚህ ነው የሚገባው፣ እንደዚህ ያርጎ ነው። ውሽንፍር ግን እንደዚህ ነው የሚገባው፣ በመጋረፍ የሚገባ ብርድ አይነት ማለት ነው። አራቱን ያዝን። ሌዋታን በሄሞትና በድምጽ የሚገሉ አራዊት ምን ናቸው? በድምጽ የሚገሉ አራዊት ማለት በድምጻቸው ይገላል። ድምጽ ሰብኮንሺየስ ማይንድ ለማድረግ ይጠቅማል ይባላል። ታምቡሪ ከመበጠስ በላይ ግን እንደዚህ ጭቅጭቅላት ውስጥ ይገባል።